ዛሬ ለእናቴን እንቁላል ቁርስ ልስራላትኝ ካጠገቤን ስሩት። ከይህንን እንቁላል አንድ ኤክስፔሪመንት ሰርቼ ነበር። በጂሙ ሼክ አርኩት በራሱን ቢቀላቀለልንስ አስቤ አልሆነምልኝ። ግን 6 እንቁላል ነው የሚፍለግ 1 2 3 እንደዚህ 1 2 3 በአንድ ሳህን ከዛ ማማሰል አንጥፋት አጠፋው። እዚህ በጣም ለረጅም ጊዜ አማሰሉት። እኔስ ለበቃይስ ጊዜ አላማሰልኩትም። ግን ብዙ ችግር አይደል። ግን ከኔ ያልኩት ብልጥ ብታርጉት ይሻላችኋል ለማለት ሞክሬ ነው። ከዛስ ሚጥጥኛ ጨው 3 ሚጥጥኛ ጨው ገባችሁ? ሚጥጥኛ ጨው ነው አሁን የጨመርኩት። ሁለተኛ መደገም ሚጥጥኛ ጨው ከዛ 3ኛ ሚጥጥኛ ጨው። አራቴ ላርግ ነበር ግን አራቴ ካረኩት ለ5 በጣም መፍለግ አውቄ ነበር እና 5 እንዳይበዛብን። እናም 1 ሚጥጥኛ ዘይት ነው የጨመርኩት። አሁን 1 ሚጥጥኛ ፈተን አረኩት። ከበቃው ካልበቃው አንጠብ እንቁላሉን አረጋዋለሁ። ከሁሉም አስበላሹ አንጠብ አስበላሽ ይሻለኛል። በሱን ነው ያልኩት። ሬዲውን ከዛስ ማማሰል ግን ቶሎ ብልክ ቶሎ ብያችሁ መስራት ግዴታ ነው። ማፈርፈር ማፈርፈር ቶሎ ብልክ መስራት ያስፈልጋል። አይነ ከድስትክ መጥፋት አይደረግም። ከዛስ ክትፎ ለጭመርኔን ካጠገቡን ክትፎ ማሞቅ በአንድ ድስት ቢሆንም ችግር የለም። በአንድ ድስት ነው ያረኩት። እናም በአንድ ፋንሲም ላረጎኔ አሁን ሁሉም ክትፎን ማውጣት ሚጥጥኛ ስለሆነ ነው እየጨረስኩት። ከዛ ሳህኑን ላይ እንደዚህ ለማስደረግ ከዛስ እንደዚህ በይንን ሰዓት ነው አሁን የጀመርኩት። ፋንሲውን እንደ ፋንሲ ላስደረጉ እንደዚህ ልብ ላስደረጉ ግን እንደ ጥቁሩን ነጩ ላይ ስለሆነ ማለት እንቁላሉን ነጩን ነው ጥቁሩን ክትፎውን ነው ለማለት ሞክሬ ነው። ግን በትክክል አይታየም። አያችሁ? ግማሽ ልቡን በእንቁላል ሰርቼ ክትፎውንም ተጠቅሜ እንቁላሉን ላይ ሌላ ግማሽ ልብ ሰርቼ ለስራ ይሞከርኩት ነበር። አያችሁት? ከአፕሳይድ ዳውን ነው የተቀረጸ። አሁን ግን ስልካችሁን ካሽከርከራችሁትስ አያቷል። ሚጥሚጣ ማስቀመጥኩት። ማማ አላለች ሁልጊዜ ሚጥሚጣን ያበዛሉ። አላበዛም ግን 2 ብርጭቆ የሚጠጣ አንድ ለኔ አንድ ለማማ። አያችሁ? በእንደዚህ ነው የሚታይ በትክክል ልቡን ምንድን ነው መስል የሚደረግ። በጣም ጣፋጭ ምግብ ነው። ግን ዳቦም ያስፈልጋል። ዳቦ ረሳን ልናመጣው። ዳቦ ያስፈልጋል። ዋው በጣም ነው የሚያምር። ጁስ ለኔ እና ለማማ። ይህን እኔ መወደው ብርጭቆውን ጩጪ አንዱ ናት። ታይገር ብሬድ በጣም መወደው አይነት ዳቦ ነው። ይሄንን ጣፋጭ ነው። ውጪውንም እና ውስጡንም ጣፋጭ ነው። ብዙ ዳቦዎች ብቻ ውስጡን ነው ጣፋጭ፣ ክራስቱን መጥፎ ነው። ይሄንስ ግማሽ በልት ነው ይሄንን እኔስ ለኔ የተቀዳው የሚጠጣው እኔ አልወደድኩትም። 2 ዲፍረንት ናቸው። ሶኔ ሌላ የሚጠጣ ይዛለሁ። ጨርርስ አርግት ነው ይሄንን በጣም ጣፋጭ